ዞር ብሎ አያይም። ከዛም በኋላ ቢኒያም መርዳትም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም። አላሳየችሽም? 35 ሺህ ብር አካውንት ላይ አልገባም። እርዳታ አይደለም እሱ ገንዘብ አይደለም። ስመቼ ቢኒያም ስማኝ፣ 25 ሺህ ብር ዝም በልና ስማ። ምላስ ስላለ ብቻ እኮ ማውራት አችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። እንትኑ ማለት ነው አድርጌ ቤት ላስቀምጦ ጠረጴዛ ላይ ልጄን ከውጭ ሀገር ነው ያስቀረህብኝ። እናትዬ ትሙትን ነው የምልሽ። ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተክ በሰላማችን እኮ ነው በፍቅር እያለን ቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ ጋር አያቱ ጋር መጥቶ ልጄም አብሮ በፍቅር ጊዜ ነው እንደዚህ ያለች። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ባለጌ ባለጌ። ተራ ነገር አታወሩ። ስለሱ አላወራሁም። ተራ ነገር አታወሩ። እኔ ያወራሁት እኔና እሷ ፍቅር ነበር የተግባባን ሰው። በዛ ሰዓት እንደዛ የምትሉኝ ሰዎች አባትነትን እኮ አየ ነው። ንቀትን በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለህ ጥግ ድረስ ሰፈር ውስጥ ምንድን ነው የምትሉ? ስለ እናቴም ስለ ቤተሰቤም ስለ እኔም ስለ ያክስቴ ልጅ እኮ ነው። ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ። ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ። ወለየ ናችሁ እኮ ያጎቴ ዘመዴ ናት እያልኳት፣ አይ ወለየ ናችሁ እኮ ወለየ እኮ እንደዚህ ችግር የለበትም ለምን አታገባትም? የማይመለከታት እንደዚህ ስትለኝ ነገር ትበላለች። ይች ሴትዮ ልክ አይደለችም ብያለሁ። አዎ ልጄን ስከለክለኝ ደግሞ ተናግሬያለሁ። አዎ ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ ያምሻሉ ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን ሳለው አዎ ብያታለሁ። አሏሽም እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ከአንድ ቤት አይወጣም። የሆነና የሆነ ነገር ነው ማለት ወይ በሞት ይዋሽ ዲቦራ። አንቺ እኮ ውሸት አንዴ ዲቦራ እንደምትዋሽ ልንገርሽ። አቡ ሚዲያ ላይ ስትወጣ ምን አለች መጀመሪያ? ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ የለኝም አለች። ከዛስ በእንትና በዛች በእንቁርት ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አዎ ፍቅረኛ የላት። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔን ግን ታውቂያለሽ፣ ማስረጃ መሳይ የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽን ሰርበሽ እንትን ያልሽው የ2 ዓመት እናቴ የ2 ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልተ ቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ወጥቼ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽ እንዴት አድርገሽ እንዳገባሽ አላውቅም። ሲጀመር